ሰላም የዩቲዩብ ተከታታዮቼ እንዴት ናችሁ? አሁን እንግዲህ አንዲት ተከታታዬ ያጋራችኝን ትክክለኛ የራሷን ታሪክ ነው ማጋራችሁ። ይጨንቃል ላይ ገልጸው መብራት አብርታችሁት ይገርምሻል ያብዬ። ይህንን ታሪክ ሰው አያምነኝም፣ ሞር ጓደኞቼ ናቸው የሚያምኑኝ። አያቴ የምትኖረው እኔ ከምኖርበት ከተማ ራቅ የምትል ቦታ ላይ ነው እና እዛ ሰፈር የሰይጣን ጋን የሚባል ሰፈር አለ። ማንም አይቀርበውም እና እኔ አላውቅም ምን ይኑር ምንም አውቀው ነገር የለም። የሆነ ሰዓት የ10 ዓመት ልጅ ሆኜ አኩኩሉ ስጫወት እዚያ ሰፈር ማንም አይሄድም እና እዚያ ልሸሸግ ብዬ ሄድኩኝ። ከሄድኩ በኋላ የሆነ ዛፍ አለ፣ እዚያ ስር ተሸሸግኩኝ። ከዚያ ግን ማንም አልመጣም ሊፈልገኝ። እንቅልፍ አሸለበኝ። በህልሜ ሰፈሩ ተጠቅልሎ ሲጨፈልቀኝ አየሁ። ስባንን ግን መሽቷል። በጣም ፈራው። ሰፈሩን ስተኛ እንዳየሁት አይነት አይደለም። ከጎኔ የሚያወራ የሰው ድምፅ ይሰማኛል፣ ግን ምንም የለም። የዛፉን ፍሬዎች ሁሉ መጠራጠር ጀመርኩኝ። ልመለስ ስል በጣም መሽቷል። እጥፍጥፍ ብዬ ተቀመጥኩኝ። ስሜን የሚጠራ ድምፅ ነበረ። አቤት ብዬ መለስኩ። ከዚያ ብዙ የጭፈራና የዘፈን ድምፅ ይሰማኛል። ነይ ተቀላቀይ አለኝ ያ ድምፅ። ማነህ የምታወራኝ? በጣም ፈርቻለሁ። እቤቱ ሰደኝ እባክህ እያልኩ ነበረ። አትፍሪ፣ ዛሬ ወንዱ አያትሽ ጋር እቀላቅልሻለሁ። ናፍቆሻል አይደል አለኝ። አያቴ ከሞተ በጣም ቆይቷል። አዎ አልኩት። ወዲያው አያቴ ይመስለኛል ነይ አለኝ። የድንጋጤ ብዛት በጌታ በአላህ እጠበቃለሁ አውዝ ቢላይ አልኩኝ። ከዚያ ግን ምንም የሚሰማኝ ድምፅ የለም ነበር። ሌሊቱን እንቅልፍ በአይኔ ሳይዞር አደረ። ሊነጋጋ ሲል እቤት ተመለስኩኝ። ስመለስ ቤተሰቦቼ በጣም እያለቀሱ ነበር። ምክንያቱም እዛ ሰፈር ሄዶ በህይወት የተመለሰ ሰው የለም። የሰፈር ሰዎች እዚያ ሄዳለች ሲሏቸው እንዳሞትኩኝ ነበር ያሰቡት። ሲያዩኝ በጣም ተቆጡኝ። ያጋጠመኝን ስነግራቸው ዛሬ ሰይጣኖች መስዋዕት የሚያደርጉበት ቀን እንደነበርና ያ ሰፈር የሰይጣን ጋን እንደሚባል ነገሩኝ እልሻለሁ። ዋው የሚገርማችሁ ብዙ እንደነዚህ አይነት ታሪኮች አሉ። እናንተ ባላችሁበት ሀገር ኦር ከተማ ብዙም ላትሰሙ ላታዩ ትችሉ ይሆናል። ግን በየቦታው እውነት የማይመስሉ ግን እውነት የሆኑ ሰዎች ኤክስፒሪየንስ ያደረጓቸው ከመናፍስት ጋር ከተለያዩ ዊችክራፍት ጋር ብዙ ነገሮች አሉ። ሰዎች ያዩቸው ራሳቸው ናቸው እንግዲህ እነዚህ ሰዎች ሼር እያደረጉት ያሉት ታሪኮቻቸውን ማለት ነው። አሁንም ሼር ማድረግ ቀጥሉ። ያው ብዙዎቻችሁ እንደዚህ አይነት ነገር የለም አናምንም ትሉኛላችሁ። ነገር ግን እኔ ሼር አረጋችኋለሁ። ኦኬ፣ ማመን አለማመን ደግሞ የእናንተ ፋንታ ነው። ግን እስኪ ያስቡት፣ ብዙ አይነት ነገሮችን ትሰማላችሁ። በመናፍስቶች የተጠቁ ሰዎችን ታያላችሁ። ሲመለክ አይታችሁ ታውቃላችሁ። ስለ ጥንቆላ ብዙ ነገር ሰምታችሁ ታውቃላችሁ። ስታስቡት ፓወር ያለው አንዳች ኃይል የለም ብላችሁ ታስባላችሁ? ኦፍኮርስ አለ። ምድር ላይ ያ ኃይል አለ። መጥፎም ጥሩም ሊሆን ይችላል፣ ግን ያ ኃይል አለ። ብዙ ነገሮችን ሊያሳያችሁ ይችላል። አይምሯችሁ ድፍን ከሆነ ያው ላታዩ ትችላላችሁ። ለእንደዚህ አይነት ነገርም ኤክስፖዝድ ወይም ደግሞ ላትጋለጡ ትችሉ ይሆናል። ግን ብዙ ለእንደዚህ አይነት ነገር የተጋለጡ ሰዎች አይምሯቸውን ኦፕን አድርገው እነዚህ ነገሮች ኤክስፒሪየንስ ለማድረግ የደፈሩ ሰዎች አሉ። በዘርም ደግሞ ያገኙ ሰዎች አሉ። የተለያየ አይነት ፓወርም ያላቸው ኃይል ያላቸው። በተለይ ደግሞ ህልም የሚያዩ ሰዎችን የምጠይቁ ከሆነ አንዳንድ አሉ ትክክለኛ የሚፈጠረውን ህልም ያዩታል። ታዲያ በነጋታው ያ ነገር ይፈጠራል። ኢማጅን ህልማቸውንም መቆጣጠር የሚችሉ ሰዎች አሉ። ህልም እያለሙ እንደሆነ ማወቅ መቻል ማለት ነው። ይሄም ሉሲድ ድሪሚንግ ይባላል። ይሄም ፓወር ኃይል ነው። አንዳች ኃይል የለም ብላችሁ የምታምኑ ከሆነ የኔ ታሪኮች ምናልባት ሊያስቋችሁ እና ብዙም እንደ ቁም ነገር ላትቆጥሩት ትችላላችሁ። ነገር ግን አንዳች ኃይል አለ ብላችሁ የምታምኑ ከሆነ በአካባቢያችሁ በራሳችሁም ኤክስፒሪየንስ አድርጋችሁት የምታውቁ ከሆነ የማወራቸው ነገሮች ሪል እንደሚሆኑ ታምናላችሁ ማለት ነው። እንደሆኑ ታስባላችሁ፣ ታምናላችሁ ማለት ነው።
ዩቲዩብ ፋሚሊ በጣም ወዳችኋለሁ። የኔ ታሪኮች እንግዲህ ማታ ላይ ከስራ ስትመለሱ እያዳመጣችሁ ዘና የምትሉባቸው ብዙ ሀሳቦች ውስጥ የሚከቷችሁ ብዙ መወያያ ርዕሶች ሊሆኑ የሚችሉ ታሪኮችን ነው ማጋራው። ዩቲዩቤ ላይ ካላችሁ ተከታትላችሁ ሰብስክራይብ ካደረጋችሁ ይደርሳችኋል። ስለዚህ ሰብስክራይብ አድርጉ። ልክ ፖስት ሳደርግ የኔ ቪዲዮ ይደርሳችኋል። ቆንጆ ቆንጆ አስፈሪና አስደናቂ ታሪኮችን ዩቲዩብ ቻናሌ ላይ ሼር አደርጋችኋለሁ ማለት ነው። ለሰፖርታችሁ በጣም ወዳችኋለሁ። አመሰግናለሁ። መልካም ምሽት።